የሙዕታ ዘመቻ ጊዜ ሶስቱ ታላላቅ ሰሃቦች በአንድ ላይ የተሰዉበት ታላቁ የእስላም ዘመቻ ማለት ነው። መጀመሪያ ዘይድ ኢብኑ ታቢት ተሰዋ። ባንዲራውን ሰይድና ጃዕፈር ኢብኑ አቢ ጣሊብ ተቀበሉ። ሁለት እጆቻቸው ተቆርጠው በአንገታቸው እንዲደግፈው ይዘውት እሳቸውም ተሰዉ። በሶስተኛ ደረጃ መሪ ተደርጎ ተሾሙ የነበረው ሁለቱ ካረፉ ሁለቱ ሸሂድ ከሆኑ አብደላህ ኢብኑ ረዋሃ ነበር። አብደላህ ኢብኑ ረዋሃ ልሂድ ልምጣ የሚል ስሜት ተፈጥሮበት በሚመስል መልኩ በዛ በጣም አንገብጋቢ በሆነ ሙስሊሞች 3000 ቁጥር ኖሯቸው ጠላት በጣም በብዙ እጥፍ የሚበልጣቸው ሆኖ ጦር ሜዳው ላይ እንዲህ ተጋግሎ ሙስሊሞች ሊበሉ በደረሱበት ቅጽበት ላይ ከነፍሱ ጋር ያግተመተመውን ታሪክ በዚህ መልኩ ሰድሮ አስቀምጦልናል። የግጥም ቤቶች ናቸው፣ በጣም ያምራሉ። ግን እንዲህ አለ: ያ ነፍሱ ኢላ ተቅቱሊ ተሙቲ ሃዛ ሕያዱል መውቲ ቀድ ሰሊቲ ወማ ተመነይቲ ፈቀድ ኡዕጢቲ ኢን ተፍዓሊ ፊዕለሁማ ሁዲቲ አቅሰምቱ ያ ነፍሱ ለተንዚሊነ አው ለቱክረሂነ ኢን አጅለበ ናሱ ወሸዱ ረነ ማሊ አራኪ ተክረሂነ አልጀነ ቀድ ጣለማ ኩንቲ ሙጥመኢነ ሀል አንቲ ኢላ ኑጥፈቱን ፊ ሸነ። ከነዚህ የግጥም ቤቶች በጣም የሚያምረው የቱ መሰላችሁ? ኦልሞስት ሁሉም ውብ ናቸው። ያ ነፍሱ ኢላ ተቅቱሊ ተሞቲ፣ ነፍሴ ሆይ እዚህ ተፋልመሽ የማትሞቺ ከሆነ ፍራሽ ላይ ትሞቻለሽ። ኖርማል የሆነ መሞትን ትሞቻለሽ። هذا حياض الموت إن صليتي ስትመኘው የነበረውን ለረጅም ጊዜ ስትፈልገው የነበረውን ሸሃዳ ይኸው ጽዋውን ቀመሽ። ወማ ተመነይቲ ፈቀድ ኡዕጢቲ ኢን ተፍዓሊ ፊዕለሁማ ሁዲቲ። እነሱ የሰሩትን ጃዕፈርና ዘይድ የሰሩትን የሰራሽ እንደሆነ ቀናቸውን አግኝተሻል ሲል ነፍሱን ያበረታታ ነበር። ነፍሴ ሆይ ኧረ ተይ ወደ ኋላ አትበይ። በእርግጥ ምያለው ወደ ግለቱ ወደ ፍልሚያ ወደ መሃል ተገቢያለሽ። ለተንዚሊነ አው ለቱክረሂነ፣ እምቢ ብትይኝም ጎትቼ አስገባሻለሁ ከውስጡ ጋር ትግትግ። ሱብሃንአላህ። ኢነጅለበ ናሱ ወሸዱ ረና፣ ሰዎች ሞቅ ብሏቸው ጦርነቱ በተፋፋመ ጊዜ ወዴት ልትሄጂ ነው? ማሊ አራኪ ተክረሂነ አልጀነ፣ ኧረ ምነው አየሁሽ ጀነትን የምትጠይ ሆነሽ ጀነት መግባት የምትፈልጊው ሙጪ ገብተሽ እያላት ነውና ይህ ወኔ የት እንደሄደ አላውቅም። ወላሂ በቃ ሳየው ማለት ነው የተለየ ስሜት ነው የተሰማኝ። ከዚህ በፊት ደጋግሜ ብያለሁ። ሰሃባ መሆን በዚህ ጊዜ ይቻላል ወይ ብሎ ብዙ ሰዎች ጥያቄ ያቀርባሉ። አላህ ሱብሓነሁ ወተዓላ ሰሃቦችን በፈድል በደረጃ ይብልጡን እንጂ በአጅር መጨረሻ ዘመን ላይ የምንመጣ ሰዎች እንደምንደርስባቸው በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ነግሮናል። ሐታ በስራ በምንዳ 50 እጥፍ የነሱን እንደምንበልጥ ያ ጀማዓ ወተስቢተን ሚን አንፉሲ፣ እኛ የምንሰጠው ኢማናችንን ለራሳችን አማኝ መሆናችንን ፕሩፍ ለማድረግ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ስጡ።